እግዚአብሔር ይመስገን ይህን ህይወት ፈቅዶ ስለሰጠኝ ለሱ ለወላዲተ አምላክ ለእናቱ ለቅድስት ድንግል ማርያም ክብር ምስጋና ይገባታል ይላሉ። እሱም ደግሞ በፈቀደና በወደደ እንዲያኖረኝ ነው። እኔ ምንም ኃጢአተኛና በደለኛ እንደ ኃጢአቴ እንደ በደለ ሳይገባኝ እዚህ ደረጃ ላይ የሚደርስ እዚህ ቦታ ላይ እኔ ተገብቶኝ አይደለም። ትልልቅ አባቶች አሉ እሱን የሚከተሉ ያለው። እኔ ግን በኃጢአት ያደርኩትን ወዶና ፈቅዶ ለዚህ ውስጥ አበቃኝ። እግዚአብሔር ይመስገን ነው። ከዚህ በተጨማሪ መቼ ነው አሁን ወደዚህ ቦታ ማለት አጋጣሚ ነው? ለምሳሌ የወጣሁት በተክለ ሃይማኖት እለት ነው በ24 መቼ ዓመተ ምህረት በ2016 ነው የወጣሁት። አሁን በቅርብ ነው የወጣሁት። አሁን እርሶ መናኝ ነው የሚባለው ወይስ መናኝ ነው? መናኝና መነኩሴ ልዩነት አለው? መነኩሴ ከምነና በኋላ የሚወጣ ነው። አሁን በልጅነት ምነና ህይወት ነው። ምነና ማለት በበረሃ ከሰው ተለይቶ ሰውን ሳያይ መኖር ማለት ነው። አሁን እርሶ ከሰው ተለይቶ ነው እየኖሩ በራሱ ብቻ በአንድ ባንድ ከሰው ጋር ሳትቀላቀል የምትኖሩ ነው። ምንኩስና ህይወት ደግሞ ከዛ በኋላ እንዲመጣ ከፈለጋችሁ ዋሻ ገብታችሁ የምትኖሩ ነው። ምነና ህይወት የሚባለው አባታውያን የሚሉት በብቻቸው ወደ ብለው ባታውያን ምነና ህይወት ላይ እንትን ከጸኑ በኋላ ነው በዛው ምንኩስናቸውን ተቀብለው ወደ እንትን የሚሄዱት ወደ ተጋድሎ የሚገቡት። አሁን እርሶ እድሜው 20 ነው። ሰው በ20 እድሜው ብዙ ነገር ያስባል ያልማል። በ20 ዓመት እስከ ስንት ተምረዋል? ሶሻል ናቹራል አሁን በቃ አለም በቃኝ ከእግዚአብሔር ጋር መኖር የተሻለ ነው። እስቲ ስለ ጸሎት ህይወቶትና ሰዎች ሊኖራቸው ስለሚገባ የጸሎት ህይወት እንግዲህ የጸሎት ጊዜ 7 ጊዜያቶች አሉ። እንግዲህ በጸሎታችን ጊዜ እግዚአብሔር ስንጸልይ አይደለም ገና ስናስብ ጸሎትን ስናስብ ይሰማናል። ሰሚ ነው እግዚአብሔር ጸሎትን በ3 መንገድ ይሰማል። እግዚአብሔር አንድም የሚሰማበት መንገድ ቶሎ ይሰማናል። ሁለተኛው ደግሞ ትንሽ ሊዘገይ ይችላል። ሶስተኛው ደግሞ በጣም ሊዘገይብን ይችላል። እና የሰው ልጅ ደግሞ በዚህ ሊማረርም ሊከፋ አይገባም። እግዚአብሔር ምንድነው ቶሎ ሲሰማን እምነታችንን ለማጠንከር ሲል ነው። ትንሽ ሲዘገይ ደግሞ ትዕግስት ለማስተማር ሲል ነው። በጣም ሲዘገይ ደግሞ የማናዝንበትን የማንከፋበትን የተሻለ ህይወት ሊሰጠን ሲል ነው እንጂ የሚዘገይብን ሁሌ ጸሎታችን በእግዚአብሔር ዘንድ ይሰማል። በወላዲተ አምላክ መብርሃን ስም ያሳርጉልናል። 24ቱ ካህናት መብርሃን ያሳሰበችው ጸሎታችን ለኛ ኃጢአተኞች ብላ መታለችና እንግዲህ ጸሎታችን ሁሌ ያርጋል። እና ጸሎት እንግዲህ በዓለም ስንኖር ግዴታ መጸለይ ጸሎት ግዴታ ነው የምለው። በቃ አንድ ሰው ምግብ እንደሚበላው ሁላ ጸሎት ያስፈልገዋል። ጸሎት ከሌለ ባዶ መኖር ማለት ነው። እግዚአብሔር ስጋ